ሀያላን ሀገራት የኢትዮጵያን የባህር በር ጥያቄ እየተረዱት ነው ሲሉ ባለስልጣኑ ተናገሩ። ባለስልጣኑ ስለ ኤርትራ ከመናገር የተቆጠቡ ሲሆን ሀያላን ሀገራት ግን ለኢትዮጵያ ድጋፍ እየሰጡ ነው ብለዋል። የኢትዮጵያን የወደብ ተጠቃሚነት ፍላጎት በርካታ ሀገራት እየተረዱትና ከጎኗ እየቆሙ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። በትናንትናው ዕለትም በሰጠው ሳምንታዊ የውጭ ጉዳይ ሚኒስቴር መግለጫ በስድስት ዋና ዋና ጉዳዮች ላይ ትኩረት ያደረገ ስለመሆኑ ተገልጿል። መግለጫውን የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ነቢያት ጌታቸው ያለፉት 2 ሳምንታት ውጤታማ የዲፕሎማሲ ስራዎች መሰራታቸውን ተናግረዋል። እነዚህ የኢትዮጵያ በፈረንጆቹ 2027 የኮፕ 32 የአየር ንብረት ለውጥ ጉባኤ አዘጋጅነት በተመለከተ በአፍሪካ ለመጀመሪያ ጊዜ ተካሂደው የጂ20 ጉባኤን አስመልክቶ ይገኝበታል ሲሉ ተናግረዋል። ሌላው የደቡብ እስያ ሀገራት መሪዎች አዲስ አበባ ጉብኝት፣ በአዲስ አበባ የተለያዩ ሀገራት ኤምባሲዎችን መክፈትና የኢጋድ መገናኛ ብዙሃን ባለሙያዎች ሽልማትም ተጠቃሽ ነው ብለዋል። ቃል አቀባዩ በኢትዮጵያ የቡድን 20 መሪዎች ጉባኤ የጠቅላይ ሚኒስትር አብይ አህመድ መሪነት የኢትዮጵያና አፍሪካ ወሳኝ ወቅታዊ አህጉራዊና ዓለም አቀፋዊ አጀንዳዎች ጎልተው የወጡበትና ድጋፍ የተቸረበት እንደነበርም በመግለጫቸው አስታውሷል። የቡድን 20 ሀገራት ጉባኤን በተመለከተ ኢትዮጵያ ንጹህ ተሳትፎ ማድረጓን የገለጹ ሲሆን ኢትዮጵያ አቋሟን ያንጸባረቀችባቸው እንደነበርና የኢትዮጵያ አጀንዳዎችም ጎልተው እንደወጡ ጠቁመዋል። በዋሽንግተን ዲሲ በተፈጸመው ጥቃት ዙሪያ ምርመራ እያደረጉ የሚገኙ ባለስልጣናት ተጠርጣሪው በአፍጋኒስታን ጦርነት ወቅት ከሲአይኤ ጋር በቅርበት ሲሰራ በነበረ 0 ዩኒት የተባለ የአፍጋኒስታን ልዩ ኃይል አባል እንደነበረ አረጋገጡ። ሲቢኤስ ኒውስ በርካታ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ተጠርጣሪው በድህረ አሰቃቂ የጭንቀት ህመም PTSD ሲሰቃይ ነበረ። የቀድሞ አፍጋኒስታን ወታደራዊ ምንጭ እንዳረጋገጠው በኢንተርኔት ላይ የሚዘዋወረው የተጠርጣሪው መታወቂያ ትክክለኛ ሲሆን ካንዳሃር ስትራይክ ፎርስ ወይም 03 በመባል የሚታወቀው የልዩ ኃይል አባል መሆኑን ያሳያል። እነዚህ 0 ዩኒቶች በመባል የሚታወቁት ኃይሎች በቀጥታ ከሲአይኤ ጋር የሚሰሩና በአሜሪካ ከፍተኛ ታማኝነት ከተጣለባቸው የአፍጋኒስታን የፓራሚሊተሪ ኃይሎች መካከል ነበሩ። በሌላ በኩል የሰብአዊ መብት ተሟጋች ድርጅቶች እነዚህን ኃይሎች የሞት ቡድኖች ዴዝ ስኳድ በማለት ይፈርጇቸዋል። ቡድኖቹ በፈጸሟቸው ጭካኔዎችና በተለይም በምሽት ወረራዎች ወቅት ከህግ ውጪ በሲቪሎች ላይ በፈጸሟቸው ግድያዎች ይታወቃሉ። ባለስልጣናቱ እንዳሉት ተጠርጣሪው በዚህ ክፍል ውስጥ ሲሰራ በነበረ የሰዎች ሞት ኮዣሊቲስ የተረበሸ እንደነበርና በቅርቡ ደግሞ የቅርብ ጓደኛውን በውጭ ሀገር መገደሉ በጣም እንዳሳሰበው ገልጿል። የአሜሪካ የስለላ ተቋማት ተጠርጣሪው ከዓለም አቀፍ ጽንፈኛ ቡድኖች ጋር ግንኙነት ይኖረው አይኖረው በርዕዮተ ዓለም ስለመመራቱ ለማወቅ የግንኙነት መረቦችንና የማህበራዊ ሚዲያ አጠቃቀሙን እያጣሩ ነው። ተጠርጣሪው ከሀገር እባረራለሁ የሚል ተደጋጋሚ ፍራቻ እንደነበረው ቢታወቅም ይህ ፍራቻ በአይኤስአይኤስ እና በአልቃይዳ ጽንፈኛ ቡድኖች እንደ ቅስቀሳ በጥቅም ላይ ይውላል። መርማሪዎቹ እስካሁን ድረስ ይህን ፍራቻ ከማንም ጽንፈኛ ቡድን ጋር አላገናኙትም። የኤፍቢአይ ዳይሬክተር ካሽ ፓቴል በርካታ ስልኮችን፣ ላፕቶፖችን፣ አይፖዶችን በቁጥጥር ስር መዋላቸውን አረጋግጧል። የተጠርጣሪ ወንድምን ጨምሮ የቤተሰቡ አባላት በጥቃት ሙሉ በሙሉ በድንጋጤ ውስጥ መሆናቸውን ለመርማሪው ተናግሯል። በጥቃቱ ወቅት የተጠቀመው ሪቮልቨር ሽጉጥ በተጠርጣሪው ስም ያልተመዘገበ መሆኑን ምርመራውን አወሳስቦታል። ባለስልጣናት እንዳሉት መሳሪያው በዋሽንግተን ስቴት ነዋሪ በነበረና በአሁኑ ወቅት በህይወት በሌለ ሰው ስም የተመዘገበ ነበር። ተጠርጣሪው ከዋሽንግተን ስቴት እስከ ዋሽንግተን ዲሲ ድረስ በመኪና መምጣቱ የታወቀ ሲሆን በጥቃቱ ወቅት ሽጉጡ ያልተለመደና ምክንያቱ ባልታወቀ ሁኔታ በ4 ጥይቶች ብቻ ተሞልቶ እንደነበረ መርማሪው ተናግሯል። ተጠርጣሪውና ቤተሰቡ በአፍጋኒስታን ከታሊባን ስጋት ሸሽተው በ2021 ኦፕሬሽን አላይስ ዌልካም በተባለ ፕሮግራም ወደ አሜሪካ የገቡ ናቸው። የተወደዳችሁና የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ነበሩ። በያላችሁበት ሰናይ ጊዜ ይሁንላችሁ።